በምንም አይነት ጉዳይ እኔ አንቺ ማናገርም ማየትም አልፈልግም። ሲቀጥል ደግሞ አንተን ብትሆን ማለት ነው እሷ እንዳለች ወይም ደግሞ ከዚህ በፊት የተገናኘንባቸው እዚች ጋር ከፈረንጁም ጋር ከዛም በፊት ቀን የተገናኘንባቸው ጊዜያት እሷን ይዛሃት እንደመጣ ባቅኖሮ ሲጀመር ከና አላገኘም ነበር። ሰምተኛል። እኔ አላቅም ነበር። ታቪዲዮን አይተሽዋል ብዬ አስባለሁ። የተለቀቀውን ቪዲዮ አይተሽዋል? ምንድነው ማለት እኔ እሷ ቤት ሩሜ ውስጥ እንደነበረች ታውቃለሁ። እሺ ለማስረዳት የሞከርኩ ነው። አንቺ እንደማትናገሪኝ ሆን ብላችሁ እያደረጋችሁ ምን ሆን ብዬ ማስረዳት ሲነገርኝ ምን ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እንዴ እያደረክ ያለው? እኔ እያወራሁሽ ያለው ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺንም አንተንም ድርሽ እንድትሉብኝ አልፈልግም። ሰምተሽኛል? በስህተት ዳግመኛ እንዳትደውይልኝ። ስሚኝ፣ ቆይ አንዴ ቢያንስ ቆይ አንዴ። ሁሌ ማለት እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ